ሰላም ትሬደርስ፣ ሰላም ቫይበርስ እንዴት ናችሁ? እና ይሄ የፈንዳሜንታል አናሊሲስ ኮርስ ቻፕተር 4 ስለ ሴንትራል ባንክ የምናወራበት ይሆናል እና ሰብስክራይብ ያላረገ ሰብስክራይብ፣ ሼር ምናምን እሱን ያው እንድታደርጉ ሊንክ ዲስክሪፕሽን ላይ ገብታችሁ የቴሌግራም ቻናሌን ጆይን ማድረግ ትችላላችሁ። በዛ በየቀኑ የፈንዳሜንታል አናሊሲስ ወሬውን እዘግብላችኋለሁ። ቲክቶክ ላይ ደግሞ ማታ 2 ሰዓት ላይ አይቀርም ላይቭ ላይ እናም በተጨማሪ ትሬዲንግ ላይ እውቀቱ አለኝ እና ላይቭ ትሬዲንግ መግባት እፈልጋለሁ የምትሉ ካላችሁ የኤክስነስ ብሮከር አፊሊየት ሊንክ አለ። በእነሱ ገብታችሁ ዲፖዚት ስታደርጉ ለእናንተ ቤኔፊት አለ፣ ለእኔም የተወሰነ ኮሚሽን ይታሰባል። ሶ if you feel you are ready please consider soon። ሶ ዛሬ የምናየው ስለ ሴንትራል ባንክ ነው እና በዚህ ኮንቴንት ላይ ያለው ሴንትራል ባንክ ምን እንደሚያደርግ፣ ለምን ሴንትራል ባንኮች ፎሬክስ ትሬደሮች እንደሚከተሉት፣ ሆኪሽ እና ዶቪሽ ልዩነቱን እና የሜጀር ሴንትራል ባንክ ሮላቸው ምንድነው፣ እናም ለምንድነው ሴንትራል ባንኮች ማርኬቱን በጣም ሙቭ ማድረግ የሚችሉት የሚሆን እናያለን። ሶ ቅድሚያም ሴንትራል ባንክ ምን ማለት ነው? ሴንትራል ባንክ ኢትስ ማዕከላዊ ባንክ፣ የአንዲትን ሀገር የባንኮች ባንክ። በቃ ስለ አንዲት ሀገር ካረንሲ በሙሉ የሚቆጣጠረው ሴንትራል ባንክ ነው ማለት ነው። ሶ አይምራችሁ ላይ መቼም ሴንትራል ባንክ ሲመጣ የባንኮች ባንክ በማለት መያዝ ነው። they control everything basically they control everything about the currency ማለት ነው፣ የዛ ካረንሲ። ሶ ምንድነው ስራቸው? it control currencies interest rate፣ የአንድ ሀገር ኢንትረስት ሬትን ይቆጣጠራሉ። ኮንትሮል ኢንፍሌሽንንም የሚቆጣጠር ስልጣን አላቸው። የፋይናንሻል ሲስተሙ ስቴብል መሆኑን ቼክ ያደርጋሉ። እናም የአንዲትን ሀገር ካረንሲ ቫልዩ እንዲጠበቅ ያደርጋሉ ማለት ነው። አሁን ለምሳሌ የኢትዮጵያ ሴንትራል ናሽናል ባንክ ኦፍ ኢትዮጵያ ይባላል። የኢትዮጵያ ሴንትራል ባንክ ስራው በቃ ኢትዮጵያ ብር ያው ቫልዩ እንዳያጣ መከላከል፣ ኢንፍሌሽን መቆጣጠር እና ፋይናንሻል ሲስተሙ ስቴብል እንዲሆን ማድረግ ነው። በቃ የእያንዳንዱ ሀገር ማለት ይቻላል የአብዛኛው ሀገር የሴንትራል ባንክ ስራ ይሄ ነው እና ሴንትራል ባንክ ማለት በቃ የአንዲትን ሀገር ካረንሲ በቃ የሚቆጣጠር በቃ ተከታታይ ወይም ተጠሪ፣ የአንዲት ሀገር ካረንሲ ተጠሪ ማለትም ይቻላል። ምሳሌ የአሜሪካ ፌዴራል ሪዘርቭ ይባላል፣ ዩሮፒያን ሴንትራል ባንክ ይባላል፣ የዩኬ ኦር ኢንግላንድ ባንክ ኦፍ ኢንግላንድ ይባላል እና ጃፓን ባንክ ኦፍ ጃፓን እያሉ የራሳቸው ካንትሪዎች አሏቸው ማለት ነው። እና ለምንድን ነው የፎሬክስ ትሬደሮች ሴንትራል ባንክን በጣም የሚከታተሉት? ለምን ይመስላችኋል ስታስቡ? በጣም ቀላል ነው። ፎሬክስ ትሬደሮች እንደምታውቁት ካረንሲ ነው ትሬድ የምናደርገው። ሶ ካረንሲን ትሬድ ስናደርግ we need to know about የካረንሲውን ተወካይ ምን ሊያደርግ እንዳለ ማወቅ አለብን አይደል? ስለዚህ የአንድ ሀገር ካረንሲ ተወካይ የሆነ ነገር ሊያደርግ እንደሆነና እንዳልሆነ ካላወቀን እንዴት ነው ትሬድ የምናደርገው ስለዛ ነገር ካረንሲ? ይሄ ትሬዲንግ ብላይንድ ሳይድ የሚባለው ይሄ ነው። ሶ ማርኬቱ ምን አይነት ሲቹዌሽን ላይ እንዳለ ማየትም በጣም አስፈላጊ ነው። ሶ ሴንትራል ባንክ የአንድ ሀገር ኢንተረስት ሬት ማኔጅ ማድረግ ነው ስራው በቃ። እና ኢንተረስት ሬት ደግሞ እንደምታውቁት ባለፈው ሴሽን እንዳየነው ካረንሲን ይቆጣጠራል። ሶ ኢንተረስት ሬት ካረንሲን ይቆጣጠራል፣ ሴንትራል ባንክ ኢንተረስት ሬትን ይቆጣጠራል። ሶ የአንዲትን ሀገር ካረንሲ በኢንተረስት ሬት ማኒፕሌት ማድረግ ይቻላል ማለት ነው። ሶ ትሬደሮች ዝም ብሎ ቻርትን ብቻ ማየት አይደለም፣ ሴንትራል ባንኮች ምን እያደረጉ ነው፣ ምን እያወሩ ነው፣ ምን የተወራ ነው የሚባለውን በደንብ ያዳምጣሉ እና አኮርዲንግ ቱ ዳት ነው ሙቭመንት የሚኖራቸው። ሶ እና ሴንትራል ባንኮች የሚያወሩት ሁለት አይነት ቋንቋ አለ። ኢትስ ኮልድ ዶቪሽ እና ሆኪሽ። እስቲ ምን ማለት እንደሆነ እኔ ሶ ሆኪሽ እና ዶቪሽ ያው ሆክ እና ዶቭ ከሚል ነው፣ የአኒማል ስሞች ናቸው። ሆክ ሲባል ኢግል፣ ይሄ አስፈሪው በአማርኛ ስሙን አላውቅም። ዶቭ ማለት የሰላም እርግብ ናት። ሶ ምን ማለት ፈልገው ነው? ሆኪሽ ሲባል የዛ ሀገር ሴንትራል ባንክ ኢንተረስት ሬቱን የመጨመር ፍላጎት አለው ማለት ነው። ሆኪሽ የአንድ ሀገር ሴንትራል ባንክ ሆኪሽ ነው ማለት የዛን ሀገር ካረንሲ ኢንተረስት ሬት መጨመር ይፈልጋሉ።
ዶቪሽ ሲሆን ደግሞ የዛ ሀገር ኢንተረስት ሬት መቀነስ ይፈልጋል ያ ሴንትራል ባንክ ማለት። ዶቪሽ ኢንተረስት ሬት መቀነስ ይፈልጋል፣ ሆኪሽ ኢንተረስት ሬት መጨመር ይፈልጋል። የሆክ ስታዩት እዚህ ከጎን እንደምታዩት ሆክ ኢግል ይመስላል፣ ስትራይክ ያደርጋል መጨመር አግሬሽን ሆኪሽ። ዶቪሽ ደግሞ የሰላም ምልክት፣ በቃ ሁሉ ነገር ቀለል ይበል ኢዚ መኒ በሚባለው ነው የመጣው። ሶ ብዙ ጊዜ ሴንትራል ባንኮች ሆኪሽ ይመስላሉ፣ ዶቪሽ ይመስላሉ ሲባል ኢንተረስት ሬት የመጨመር ፍላጎት አላቸውና የላቸውም የሚል ለማየት ያክል ነው። ሶ እነዚህ 5 ሴንትራል ባንኮች አሉ በዓለማችን ላይ 5 ሴንትራል ባንኮች አሉ። እነዚህ 5 ሴንትራል ባንኮች የዓለምን ፎሬክስ ማርኬት ይቆጣጠሩታል። ሶ አዘ ቢጊነር ማወቅ ያለባችሁ የአሜሪካን ሴንትራል ባንክ፣ ፌዴራል ሪዘርቭ፣ የዩሮፒያን ሴንትራል ባንክ፣ የባንክ ኦፍ ኢንግላንድ፣ ባንክ ኦፍ ጃፓን እና ስዊስ ናሽናል ባንክ። ስለነሱ ያው ዲፕሊ እንገባለን። ከዚህ በኋላ የሚመጡት የፈንዳሜንታል አናሊሲስ ኮርሶስ እንደዚህ ቺል እያደረግኩ ለእናንተ የነገርኩ ፋክት እዚህ ፓወርፖይንት አዘጋጃለሁ። እሱን ዳውንሎድ ማድረግ ትችላላችሁ እና መጠቀም ነው። ሶ there won't be any editing። እዚህ ጋር ፒውር ናውሌጅ ቤስድ ነው። እሺ ሶ ሴንትራል ባንኮች ለምንድን ነው ማርኬቱን በጣም ሙቭ የሚያደርጉት? ምክንያቱም ልንገራችሁ፣ አስቡት። ገንዘብ ማተብ ይችላሉ። 1 ገንዘብ ከሲስተሙ መቀነስ ይችላሉ። 2 ኢንትረስት ሬት መቆጣጠር ይችላሉ። 3 ኢንፍሌሽን መቆጣጠር ይችላሉ። 4 እና የአንዲትን ሀገር ካረንሲ ማዳንም መግደልም ይችላሉ። አሁን ከዚህ በላይ ፓወርፉል ኢንቲቲ ፎሬክስ ማርኬት ላይ አለ ብላችሁ ታስባላችሁ? ኤግዛክትሊ አይኖርም። ሶ ሴንትራል ባንክ በቃ የአንዲትን ካረንሲ እስትንፋስ ነው የሚያሳየው። በቃ ባጭር ነው እስትንፋስ፣ እያንዳንዱ ነገር ያሳያል እስትንፋስ። ሶ ከፈለጉ ገንዘብ አትሞ ሲስተሙ ላይ ከታሉ የዛን ሀገር ካረንሲ ዲቫሉ ለማድረግ። ምክንያቱም የኢትዮጵያን ኢንፍሌሽንም የጨመረበት ምክንያት ለዛ ነው። አክቹሊ የኢትዮጵያ ብቻ ሳይሆን የዓለማችን አንድ ፋክት ልንገራችሁ። ከኮሮና በኋላ ኢንፍሌሽን በጣም ጨምሯል። ያ የተጨመረበት ምክንያት የአሜሪካን ሴንትራል ባንክ መኒ ፕሪንት ማድረግ ጀመረ። ኢኮኖሚውን ለመታደግ ተብሎ ገንዘብ ማተም ጀመረ እና ከተሰራው እቃ በላይ ገንዘብ አለ። ሁሉም ሰው ገንዘብ አለው። ሁሉም ሰው ገንዘብ ሲኖረው ሁሉም ሰው መሸመት ይፈልጋል። ሁሉም ሰው አንድ ነገር ሲሸምት ግን የሚሸመተው እቃ ተመሳሳይ ከሆነ ያው ዋጋ ይጨምራል። ለምሳሌ ምንም ብር የላችሁም እንበል። ያላችሁት ብር 5 ብር ብቻ ነው። ዳቦ ደግሞ 5 ብር ነው። ይህ ማለት በቃ ያላችሁን ዳቦ ትገዛላችሁ። ግን ኦል ኦፍ ሰደን 50 ብር ቢሰጣችሁ ምን ታደርጋላችሁ? ያለውን ዳቦ ካስፈለገ ቆቀር ኦር whatever it is እሱን ትጨምራላችሁ። ግን የሚመረተው የዳቦና የቆቀር ቁጥር አልተቀየረም። አስቡት እናንተ እንደዛ የሚጨምሩ ከሆነ ሌሎችም ብር ሲያገኙ እንዴት ነው? አረ መጥተው በቃ ዳቦ ይላል እና ዳቦ ሻጩ በቃ ያለኝን የዳቦ ዋጋ ሊጨምር ዋጋ ይጨምራል። የዳቦ ዋጋ ይጨምራል። so that's called inflation። እና ፕሪንት በማድረግ መኒ ያ ይፈጠራል። መኒ ከሲስተሙ እንዲወጣ ያለው ገንዘብ ከሲስተም እንዲወጣ ዋጋው እንዲወደድ ማለት ነው። ያንን ሁሉ የማድረግ ስልጣን አላቸው። so እነዚህ the most powerful entities ይባላሉ። ምክንያቱም ከአንድ ሲስተም ገንዘብ ሲያወጡ like complicated ነው ግን basically አጭር ቋንቋ ወደፊት እናያለን። እዚህ ላይ ያለውን ሲስተም ገንዘብ ሲያወጡ ድሮ በቀላሉ 5 ብር ማገኘውን አሁን 5 ብር በጣም ብርቅ ይሆናል። ወርቅና ብርቅ ይሆናል። ወርቅ አልኩኝ ብርቅ ይሆናል። ምክንያቱም ያለው available money in the system ያንሳል። ይህ ማለት የብር ዋጋ ይወደዳል። ያን ማድረግ ይችላሉ እና ኢንተረስት ሬትን መቆጣጠር ይችላሉ። የሀገሪቷን ወለድ መጠን መቆጣጠር ይችላሉ። ሰዎች ይሄን ያህል በዚህ ወለድ መጠን ይገበያዩ ምናምን ብሎ ሲናገሩ ያው ማርኬቱ እሱን ፎሎ ያደርጋል። ያንን ተከታተሉ ማድረግ ይችላል እና የአንዲትን ሀገር ካረንሲ ማዳንም መግደልም ይችላል። ሴንትራል ባንኮች በተለይ እነዚህ 5ቶቹ ማዳንም መግደልም ይችላሉ።
እንዴት መሰላችሁ ማዳንን መግደል የሚችላል? ለምሳሌ አንድ ቀላል ኤግዛምፕል ኢትዮጵያ አይበለውና ከአሜሪካ ጋር ጦርነት ገባች። ዲስ ኢዝ ላይክ ኤክስትሪም ኬስ። ላይክ የአሜሪካን ሴንትራል ባንክ የኢትዮጵያን ብር ዜሮ ማድረግ ይችላል። ገባችኋል? ዜሮ ዲቫሉዌሽን። አይ ሚን ዴር አር እንትን ቴክኒካል ነገሮች አሉ፣ ግን ዜሮ ማድረግ ይችላል። ለምን? ፓወርፉል ነው። ሞር ፓወርፉል ነው። በጣም ፓወርፉል። በቃል በማስጠንቀቂያ ብቻ ኢንቨስተሮች ከኢትዮጵያ እንዲሸሹ ማድረግ ይችላሉ። ይሄን ያህል ተፈሪ ናቸው። ይሄን ያህል ማርኬቱ እያዳምጣቸው፣ በተለይ የአሜሪካን ሴንትራል ባንክ። ሶ እነሱ የአንድ ሀገር ካረንሲን ማዳንም ካስፈለገ ሊያድኑ ይችላሉ፣ በፋይናንሻል ክራይሲስ ምናምን። እነሱ ወደፊት እናያለን። ያው ጀነራሊ ፓወርፉል መሆናቸውን እንድትረዱልኝ። ሶ ሰመራይዝ ስናደርገው የአንድ ሀገር ሴንትራል ባንክ የአንድ ሀገርን ገንዘብ ወር ካረንሲ ሙሉ በሙሉ ይቆጣጠራሉ እና ኢንተረስት ሬት የአንድን ሀገር ካረንሲ ጥንካሬ ይወስነዋል ሙሉ በሙሉ። እና ፎሬክስ ትሬደሮች ሴንትራል ባንኮች ምን እንደሚያደርጉ ክሎስሊ ነው ሞኒተር የሚያደርጉት፣ በደንብ ነው የሚያጣሩት። ሆኪሽ ሲሆን ኢንትረስት ሬት ከፍ ይላል፣ ዶቪሽ ሲሆን ኢንትረስት ሬት ዝቅ ይላል። እና ሜጀር ሴንትራል ባንኮች ማርኬቱን ሙቭ ያደርጋሉ እና ማርኬቱ ሙቭ ሲሆን ፕራይስ ሙቭ ያደርጋል። እና የቀድሞውን የሰጠኋችሁ የጦርነቱ ኤግዛምፕል ላትስ ዘ ሞስት ኤክስትሪም። ሶ አይ ጀስት ላይክ አይምሯችሁ ላይ የሆነ ነገር እንዲሳል ስለፈለኩኝ። ሶ ዲስ ኢዝ ቻፕተር 4 እና ቻፕተር 5 ላይ እንገናኛለን። ቴሌግራም ቻናልን ጆይን እያደረጋችሁ ቲክቶኬንም ፎሎ ያደረጋችሁ ዲስክሪፕሽን ላይ አለ ሁሉ ነገር። ፕላስ እሱ ብቻ አይደለም፣ የትሬዲንግ ላይ ላይቭ መግባት እፈልጋለሁ እና እውቀቱም ካፒታሉም አለኝ ለምትሉ ፕሊስ ዩዝ ኤክስነስ ር አሪፍ ብሮከሮች ናቸው እና የነሱ አፊሌት ሆኛለሁ። በእኔ ሊንክ ገብታችሁ ዲፖዚት አድርጋችሁ ትሬዲንጋችሁ ሲጀምሩ እኔንም እያበረታታችሁ ነው። ሶ በነፃ እንደዚህ አይነት ነገሮች እንዳደረግ የጋብዛችሁ ነው። አመሰግናለሁ። ቻፕተር 5 እንገናኝ።